ቲክቶክ ላይ ፖስት የምታደርጓቸው ቪዲዮዎች ከ300 ቪው በታች እየታየ ካስቸገራችሁ እነዚህን ነገሮች አስተካክላችሁ ቀጥታ አካውንታችሁ ቫይራል እንዲሆን ማድረግ ትችላላችሁ ማለት ነው ጋይስ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አማን ናችሁ? ዛሬ ደግሞ አንድ አሪፍ በሆነ የቪዲዮ ሐሳብ ተመልሰን መጥተናል ማለት ነው። በዛሬው ሐሳባችን የምናወራው ቲክቶክ ላይ ብዙ ሰዎች አካውንቴ ተመታብኝ፣ አካውንቴ ከ300 ቪው በላይ አልታይ ብሎኛል፣ 200 ቪው ነው የሚታየው፣ ኦር ደግሞ ከዚህ በፊት ቫይራል ይወጣ ነበር ነገር ግን አሁን አካውንቴ ቫይራል መውጣቱን አቁሟል፣ እንዲሁም ከ300 ቪው በላይ እየታየ አይደለም የሚሉ ጥያቄዎችን እያየው ነው ኦር የተመለከትኩ ነው። ዛሬ እንዴት አድርጋችሁ አካውንታችሁን ቫይራል ማድረግ እንደምትችሉ በቀላሉ አሳያችኋለሁ። እንዲሁም ደግሞ አካውንታችሁ ከ300 ቪው በላይ እንዳይታይ ያረጋችሁበት እናንተ እየሰራችሁ ያላችሁትን ስህተት በዛሬ ቪዲዮ እነግራችኋለሁ ማለት ነው ጋይስ። ወደ ቪዲዮ ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ኖቲፊኬሽን ቤሏን ኦንላይን ማድረጋችሁን አትርሱ። ይሄም የሚጠቅማችሁ እንዲና አሪፍ ቪዲዮዎች ፖስት ሲደረግ እናንተ ጋር ማሳወቂያ ምልክት ይደርሳችኋል ማለት ነው። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፋችሁን አትርሱ። 3 ሰከንድ ሰጣችኋለሁ። ሰብስክራይብ አድርጋችሁ ተመለሱ። ሰብስክራይብ እና ላይክ እንዳረጋችሁ ተስፋ አረጋለሁ። አሁን ቀጥታ ወደ ቪዲዮአችን እንገባለን ማለት ነው። ኦኬ ጋይስ፣ እንግዲህ ቲክቶክ ላይ ቫይራል ለመውጣት ወይም ደግሞ ቲክቶክ አካውንታችሁ አክቲቭ ሆኖ በቲክቶክ ገንዘብ ለመስራት ፉል ቪዲዮን እዚህ ጋር የምታዩት ተምኔል አለ። ዩቲዩብ ላይ ገብታችሁ ቪዲዮን ታገኙታላችሁ። ቲክቶክ ይከፍላል፣ ሙሉ በሙሉ ቲክቶክ ይከፍላል። በዶላር ተከፋይ መሆን ይችላላችሁ። እሱንም የሚያሳይ ቪዲዮ እዚህ ጋር ሰርቼላችኋለሁ። ገብታችሁ ዩቲዩብ ላይ ማየት ትችላላችሁ ማለት ነው። የቪዲዮ ሊንክ አለበለዚያም የኮሜንት ዲስክሪፕሽን ላይ ያሳያችኋለሁ። እንደዚህ ግን ተከፋይ ለመሆን መጀመሪያ አካውንታችሁ አክቲቭ ወይም ደግሞ ቫይራል ሊሆን ይገባል ማለት ነው። አካውንታችሁን ቫይራል ለማድረግ የሚያስፈልጋችሁን ነገር እነግራችኋለሁ ወይም ደግሞ እናንተ እየሰራችሁ ያላችሁትን ስህተት እነግራችኋለሁ ማለት ነው። የመጀመሪያው ምንድነው? ዊክ ሁክ ኢን ዘ ፈርስት 2 እና 3 ሰከንድ ላይ ዊክ የሆነ ሁክ አላችሁ ማለት ነው። ሁክ ማለት ምንድነው? በቀላሉ ቪዲዮአችሁ ኦፕን ሲያደርግ የመጀመሪያዎቹ 2 እና 3 ሰከንዶች በጣም ትልቅ ማተር አላቸው። ምክንያቱም ምንድነው? አቴንሽን የኦዲየንሳችሁን አቴንሽን ሲክ የምታደርጉበት ወይም ደግሞ የምትስቡበት ስለሆነ ማለት ነው። ስለዚህ የፈርስት 2 እና 3 ሰከንዶች ቪዲዮአችሁ ምን መሆን አለበት? ኢንተረስትድ መሆን አለበት። ቢኮዝ ለምንድነው? ቲክቶክ የእናንተን ቪዲዮ ለተለያዩ ሰዎች ሪከመንድ እንዲያደርግ አልጎሪዝሙ ሰዎች የእናንተን ቪዲዮ ለ2 እና ለ3 ሰከንዶች ቢያንስ መመልከት ይኖርባቸዋል ማለት ነው። ስለዚህ 2 እና 3 ሰከንዳችሁን የቲክቶካችሁን ሞር እናንተ ኢንተረስትድ ለማድረግ ሞክሩ። ወይም ደግሞ የእናንተ የመጀመሪያው ስህተት ዊክ የሆነ ሁክ ስላላችሁ ነው ማለት ነው። ሁለተኛው ምንድነው? ፑር ፖስቲንግ ኤንድ ኳሊቲ ወይም ደግሞ ታይሚንግ ማለት ነው። ፑር የሆነ ፖስቲንግ ኳሊቲ ነው ያላችሁ ወይም ቪዲዮአችሁን ፖስት የምታደርጉት የቪዲዮ ኳሊቲ በጣም ፑር ነው ወይም ደግሞ ዝቅተኛ ነው። እናንተ በቻላችሁት መጠን በ4K ኦር 8K ያረጋችሁ ቪዲዮአችሁን አፕሎድ ለማድረግ ሞክሩ። ፕላስ ደግሞ ምንድነው? ታይሚንግ የምንለው ምንድነው? ቪዲዮአችሁን መች ነው ፖስት ማድረግ የሚኖርብን ወይም ደግሞ መች ስንት ሰዓት ላይ ነው የኛ ኦዲየንሶች አክቲቭ የሚሆኑት የሚለውን ማወቅ ይኖርባችኋል። ዘሴም የሆነ ታይሚንግ ቢኖራችሁ ሞር ሪከመንድ ይደረጋል። ያንን እንዴት እንደምታዩ ወደፊት የምናይ ይሆናል ማለት ነው። ሶስተኛው ምንድነው? ኢንኮንሲስተንት ወይም ደግሞ አንክሊር ኮንተንት ነው። አንክሊር ኮንተንት ወይም ደግሞ ኢንኮንሲስተንት ስንል ለምሳሌ መጀመሪያ ምን ይቀድማል ማለት ነው? ክሊር የሆነ ኮንተንት ወይም ነው ኒች መምረጥ ይኖርባችኋል። ለምሳሌ በቴክ ዙሪያ ከሆነ የምትሰሩት በቴክ ዙሪያ ነው መስራት ያለባችሁ። ኮንተንታችሁ ስለ ቴክ ብቻ ነው መሆን ያለበት። በፈኒ ጉዳይ ከሆነ ደግሞ የምትሰሩት ኮንተንት ሙሉ ኮንተንታችሁ በፈኒ ጉዳይ ነው መሆን ያለበት። ስለዚህ ክሊር የሆነ ኮንተንት ሊኖራችሁ ይገባል ማለት ነው። ኢንኮንሲስተንት ማለት ደግሞ ምንድነው? ኮንሲስተንት ሆኖ ቪዲዮዎችን አፕሎድ አለማድረግ ወይም ደግሞ ዛሬ ቪዲዮ ፖስት አደርጋላችሁ፣ ከዛ ከሳምንት በኋላ ቪዲዮ ፖስት አደርጋላችሁ፣ ከ2 ሳምንት በኋላ ቪዲዮ ፖስት አደርጋላችሁ። እንደዚህ የምታደርጉ ከሆነ ቪዲዮአችሁ ወይም ደግሞ አካውንታችሁ በምንም አይነት ተአምር ቫይራል አይወጣም ማለት ነው። አራተኛው ምንድነው? የትሬንድ አለመመሳሰል ወይም ደግሞ የእናንተ ቪዲዮ አፕሎድ የምታደርጉት ቪዲዮ ከረንት ያለውን ትሬንድ ወይም ደግሞ የኦዲየንሳችሁን ኢንተረስት አለማወቃችሁ ማለት ነው። ለምሳሌ ያለፈበት ትሬንድ ወይም ደግሞ ሰዎች ከዚህ በፊት የሰሩበትን ትሬንድ አሁን ላይ አመጣችሁ ቪዲዮ አፕሎድ ብታደርጉ ቫይራል በምንም ታምር አይወጣም። ስለዚህ ትሬንዱን ተከትላችሁ ቪዲዮ አፕሎድ ለማድረግ ሞክሩ ማለት ነው። አምስተኛና በጣም እኔ ቤዚክ የምለው ወይም ደግሞ በሌሎች አካውንቴ ላይ እኔን ጉዳት እንዲደርስብኝ ያደረገውን ነገር እነግራችኋለሁ። ይሄኛውን አምስተኛውን ነገር ማንም አይነግራችሁም። ምን መሰላችሁ? ቪዲዮአችሁን አፕሎድ አድርጋችሁ ለምሳሌ 10 ቪው ይታያል ወይ 100 ቪው ታይቶ ያንን ቪዲዮ ዲሊት ማድረጋችሁ
ያንን ቪዲዮ ዲሌት ስታደርጉ ቲክቶክ ሌሎችን ቪዲዮዎችን ዲሌት እንደምታደርጉ ስለሆነ አስዩም የሚያደርገው የእናንተን የቲክቶክ አካውንት አልጎሪዝም ሙሉ በሙሉ ዜሮ ያደርገዋል። እንዲሁም ደግሞ ቪዲዮዋችሁ ሼር እንዳይደረግ ያደርጋል ማለት ነው። ስለዚህ ቪዲዮ ፖስት አድርጋችሁ 10 ቪው የሚታይ 100 ቪው የሚታይ ቪዲዮዋችሁን ዲሌት ማድረግ የለባችሁም ማለት ነው። እነዚህ 5 የነገርኳችሁ እነዚህ ነገሮች ካስቀራችሁ ቲክቶክ አካውንታችሁን ሙሉ በሙሉ ቫይራል ታደርጉታላችሁ። ስለዚህ ይሄንን ነገር ከግምት አስገቡ ማለት ነው። ሌላው ደግሞ እኔ ችግራችሁን ነግሬያችሁ ብቻ አላልፍም፣ መፍትሄውን ደግሞ እነግራችኋለሁ ማለት ነው። 5 እናንተ እየሰራችሁ ያላችሁትን ስህተቶች ነው የነገርኳችሁ እዚህ ጋር። ቀጣይ ደግሞ 10 ማድረግ የሚኖርባችሁ ቲክቶክ አካውንታችሁ ቫይራል እንዲወጣ ወይም ደግሞ በሚሊዮኖች እይታ እንዲያገኝ ማድረግ የሚኖርባችሁ 10 ነገሮችን ደግሞ አሁን እነግራችኋለሁ ማለት ነው። ኦኬ የመጀመሪያው ምንድነው? ግራፕ አቴንሽን ኢን ዘ ፈርስት 3 ሰከንድስ ነው። ይሄ ማለት ምንድነው? ቅድም ላይ የነገርኳችሁ ዊክ የሆነ ሁክ አላችሁ ያልኩት ምንድነው? የመጀመሪያ የእናንተ ፈረስት ወይም ደግሞ ቪዲዮአችሁ ኦፕን ሲያደርግ ያለችዋ ቪዲዮ 3 ሰከንድ በጣም ኢምፖርታንት ናት። ቢኮዝ ምንድነው ሰዎች የእናንተ ቪዲዮ ላይ ለተወሰነ ሰከንድ አትሊስት ለ3 ሰከንድ እንኳን ያንን ቪዲዮ ማየት ከቻሉ ቲክቶክ የእናንተ ቪዲዮ ለተለያዩ ሰዎች ሪከመንድ ያደርገዋል ማለት ነው። ስለዚህ ለ3 ሰከንዶች ብቻ ግራፕ አድርጎ አቴንሽን ማለት ነው። ሁለተኛው ደግሞ ምንድነው? ኪፕ ቪዲዮ ሾርት ኤንድ ኢንጌጅ። ቪዲዮዎቹን ሾርት አድርጓቸው አጭር ቪዲዮዎች ለምሳሌ ከ15 ሰከንድ እስከ 30 ሰከንድ ከ30 ሰከንድ እስከ 40 ሰከንድ ያሉ አጫጭር ቪዲዮዎች። ኦብቪስሊ የሚመከረው ምንድነው? ከአንድ ደቂቃ ያነሰ ቪዲዮ አፕሎድ ብታደርጉ ነው። ኢንጌጅመንታችሁንም ይጨምረዋል፣ ፕላስ ደግሞ ቪዲዮአችሁ ቫይራል እንዲወጣ ያደርግላችኋል። ሶስተኛው ምንድነው? ኮንሲስተንትሊ ፖስት አድርጉ። ለምሳሌ ምንድነው ኮንሲስተንትሊ ፖስት አድርጉ ስላችሁ በቀን ከ1 እስከ 3 ቪዲዮዎችን ፖስት ለማድረግ ሞክሩ ማለት ነው። ኮንሲስተንሲ ይኑራችሁ። አራተኛው ደግሞ አንድ ኒች ምረጡ። አንድ ኒች ማለት አንድ ቶፒክ ምረጡ። ለምሳሌ ስለ ጌሚንግ ነው ወይ ፖስት የምታደርጉት፣ ስለ ፊትነስ፣ ስለ ኮሜዲ ኦር ሞቲቬሽን ነው ፖስት የምታደርጉት የሚለውን የእናንተ አንድ ኒች መምረጥ ይኖርባችኋል፣ ወይም ደግሞ አንድ ቶፒክ መምረጥ ይኖርባችኋል ማለት ነው። አምስተኛ ምንድነው? ሃሽታጎችን መጠቀም። ለምሳሌ እናንተ የምትሰሩት ስለ ፊትነስ ከሆነ ሃሽታግ ፊትነስ፣ ሃሽታግ ወርክአውት፣ ሃሽታግ ጂም እያላችሁ ሃሽታጎችን ተጠቀሙ። ይሄ ደግሞ ሞር የእናንተን ቪዲዮ ፖፑላር ያደርግላችኋል ወይም ደግሞ ቫይራል እንዲወጣ ያደርግላችኋል ማለት ነው። ስድስተኛው ዩዝ ትሬንዲንግ ሳውንዶችን ወይም ደግሞ ሙዚቃዎችን መጠቀም፣ ትሬንዲንግ የሆኑ ሙዚቃዎችን መጠቀም ማለት ነው። ይሄም ደግሞ የእናንተ ቪዲዮ ቫይራል እንዲወጣ ያደርግላችኋል ማለት ነው። ሰባተኛው ምንድነው? ኢንክሬጅ ኢንተራክሽኖችን ኢንክሬጅ ማለት ወይ ይሄ ማለት በአጭሩ ምን ማለት ነው? ከእናንተ ከኦዲየንሳችሁ ጋር እንደ ማውራት ማለት ነው። ለምሳሌ ብዙ አይነት ጥያቄዎችን ለኦዲየንሳችሁ መጠየቅ። ለምሳሌ በዚህ ነገር ትስማማላችሁ ወይ ያላችሁ ጥያቄ መጠየቅ፣ ወይም ደግሞ ይሄን ቪዲዮ ከዚህ ያክል ነገር ሬት አድርጉት፣ ይሄን ነገር ከ10 ሬት አድርጉት እያላችሁ ኢንጌጅመንታችሁን ከኦዲየንሳችሁ ጋር መጨመር ማለት ነው። ስምንተኛው ምንድነው? ታይሚንግ ነው፣ ወይም ደግሞ ፖስት ዌን ዮር ኦዲየንስ ኢዝ አክቲቭ። ታይሚንጋችሁን መጠበቅ ወይም ደግሞ የእናንተ ኦዲየንስ አክቲቭ በሚሆኑበት ጊዜ ፖስት ማድረግ ቪዲዮ። እነሱ አክቲቭ በማይሆኑበት ሰዓት ወይም ደግሞ ሌሊት 8 ሰዓት ፖስት ማድረግ፣ እናንተ በተነሳችሁበት ሰዓት ፖስት ማድረጋችሁን አቁሙ ማለት ነው። ዘጠነኛ ምንድነው? ኢምፕሩቭ ዮር ቪዲዮ ኳሊቲ። የቪዲዮአችሁን ኳሊቲ ኢምፕሩቭ አድርጉ፣ አሳድጉት ማለት ነው። ለምሳሌ እናንተ አሁን በ240 ከሆነ አፕሎድ የምታደርጉት የእናንተ ቪዲዮ ቫይራል አይወጣም። ምን ማድረግ ይኖርባችኋል? በ1080 አፕሎድ ለማድረግ ሞክሩ፣ ወይም ደግሞ የቪዲዮ ኳሊቲያችሁን ለመጨመር ሞክሩ ማለት ነው። አስረኛ እና ሞር ከሁሉም ነገር ለእናንተ ይጠቅማችኋል ብዬ የማስበው የመጨረሻው ምንድነው? ስቴዲ ዮር ቤስት ፐርፎርሚንግ ቪዲዮ። ከእናንተ ቤስት በጣም ፐርፎርም ካደረገው ቪዲዮ መማር ማለት ነው። ከዚህ ነገር የምትማሩት ምን ነው የምትማሩት ካልን what was the hook የሚለውን ነገር ማወቅ ይኖርባችኋል። and how long was it ስንት ደቂቃ ነው፣ እና ደግሞ ምንድነው ቶፒኩ ምንድነው የሚለውን ነገር እያንዳንዱን ነገር እና ደግሞ በምን አይነት መንገድ ነው ኤዲት ያደረኩት የሚለውንም ነገር በማየት ፐርፎርም ያደረገውን የእናንተን ቪዲዮ እንደ ትምህርታዊ ነገር ወስዳችሁ ከዛ ላይ ትምህርት ወስዳችሁ ኔክስት ላይ የምትሰሩትን ቪዲዮ ከዛኛው ጋር ኮምፔር ለማድረግ መሞከር ማለት ነው። ስለዚህ በዛሬው ቪዲዮ ይሄንን ነገሮችን አይቻለሁ። ከዚህ ቪዲዮ በኋላ የእናንተ ቲክቶክ አካውንት ቫይራል እንደሚወጣ እርግጠኛ ነኝ። አንዳንዴ እነዚህን ነገሮች ራሱ ተጠቅማችሁ አካውንታችሁ ሙሉ በሙሉ ዜሮ የገባ ከሆነ ቫይራል ላይወጣ ይችላል። ኔክስት አማራጭ የሚሆነው እነዚህን ነገሮች አስተካክላችሁ አዲስ አካውንት ክሬት አድርጋችሁ በዛ ላይ መንቀሳቀስ ነው ማለት ነው። ስለዚህ
5 እየሰራችሁ ያላችሁትን ስህተቶች ነግሬያችኋለሁ እና ደግሞ ማስተካከል የሚኖርባችሁን ደግሞ ወይም ደግሞ ብታስተካክሉ ቫይራል ይወጣል የምላቸውን ደግሞ 10 ነገሮችን ነግሬያችኋለሁ ማለት ነው ጋይስ። ይህ ቪዲዮ ለእናንተ በጣም ጠቃሚ ነው ብዬ አስባለሁ ማለት ነው። ቪዲዮውን ከወደዳችሁትና ከጠቀማችሁ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁም ደግሞ ኮመንት ላይ መጻፋችሁን አትርሱ ጋይስ። እስካሁን ሰብስክራይብ ካላረጋችሁ በጣም ያሳዝናል። ሁላችሁም ሰብስክራይብ እና ላይክ በማድረግ ኔክስት ታይም ቪዲዮ አፕሎድ ሳደርግ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ጋይስ። ፒስ አውት